ሰላም ውድ ላፍቶ ኦንላይን ቲቪ ተከታታዮቻችን የዕለተ ቅዳሜ መጋቢት 13 ቀን 2017 ዓ.ም መሰናዷችን ተጀምሯል። አርዕስተ ዜናዎችን በማስቀደም እንጀምራለን። በንፋስ ስልክ ላፍቶ ክፍለ ከተማ በአርሶ አደር መብት ፈጠራ ዙሪያ ውይይት ተካሂዷል። በ2017 በጀት ዓመት በመጀመሪያው 6 ወራት ህብረተሰቡን በማስተባበር ከ112 ሚሊዮን ብር በላይ በመሰብሰብ የአካባቢ መሰረተ ልማት ስራ ላይ ማዋሉን የህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽህፈት ቤት አስታወቀ። እነዚህንና ሌሎች አጫጭር ዘገባዎችን እንዲሁም ላፍቶ ቅኝት የተካተቱበትን ላፍቶ ኦንላይን ቲቪን በመከታተል አብራችሁን እንድትሆኑ ጋብዘናችኋል። አጫጭር ዜናዎችን በማስቀደም እንጀምራለን። ከዜናዎቹ ጋር አዲስ ዓለም ጥላውን ነኝ። በንፋስ ስልክ ላፍቶ ክፍለ ከተማ የ8 ወራት የመንግስትና የፓርቲ ስራ አፈጻጸም ተገመገመ። በስራ አፈጻጸም ግምገማው ላይ የክፍለ ከተማው ዋና ስራ አስፈጻሚ ወይዘሮ ካባ መብራቱን ጨምሮ የክፍለ ከተማው ጠቅላላ አመራርና የወረዳ አስተባባሪዎች ተገኝተዋል። በመድረኩም በገቢ አሰባሰብ፣ በስራ ዕድል ፈጠራ፣ በበጎ ፍቃድ ስራዎች፣ በአገልግሎት አሰጣጥና በውስጠ ፓርቲ ስራዎችና ሌሎች ጉዳዮች ዙሪያ ትኩረት ያደረገ ውይይት ተደርጓል። በንፋስ ስልክ ላፍቶ ክፍለ ከተማ በአርሶ አደር መብት ፈጠራ ዙሪያ ውይይት ተካሂዷል። በውይይቱ ላይ የአዲስ አበባ ከተማ አስተዳደር የከንቲባ አማካሪ አቶ ጥላውን ሮባ፣ የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ፣ የአዲስ አበባ ከተማ ግንባታ ፈቃድ ባለስልጣን ምክትል ኃላፊ ኢንጂነር ገዛኝ ዳሲሳን ጨምሮ ሌሎች የከተማና የወረዳ አመራሮች ተገኝተዋል። በዕለቱም የመነሻ ሀሳብ ቀርቦ በአርሶ አደሩ መብት ፈጠራ በኮሚቴ አደረጃጀትና በመመሪያዎች አተገባበር ዙሪያ ውይይት ተደርጓል። በአዲስ አበባ ከተማ አስተዳደር የከንቲባ አማካሪ አቶ ጥላውን ሮባ እንደተናገሩት የአርሶ አደሩን መረጃ በማጥራትና መብቱን ከማስከበር አኳያ ተናቦ መስራት ይገባል ብለዋል። የንፋስ ስልክ ላፍቶ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ካባ መብራቱ በበኩላቸው በተቀናጀ አሰራር ቅሬታ ሳይፈጠር የብልሹ አሰራርና ዝንባሌን በማስወገድ የአርሶ አደሩን መብት ከማስጠበቅ አንጻር በትኩረት ሊሰራ ይገባል ሲሉ ተናግረዋል። በንፋስ ስልክ ላፍቶ ክፍለ ከተማ የሰው ኃይል ስምሪትን በማመጣጠንና በመመደብ አገልግሎት አሰጣጡን ቀልጣፋ ለማድረግና ብልሹ አሰራርን ለማስቀረት በወጣ ደንብ ቁጥር 179/2017 አፈጻጸም ዙሪያ ቅድመ ግንዛቤ ተሰጥቷል። በውይይቱ አመራሮች፣ የክፍለ ከተማና የወረዳ ባለሙያዎች ተገኝተው በመመሪያውና በአፈጻጸም ሂደቱ ላይ ሀሳብና አስተያየት ሰጥተዋል። የክፍለ ከተማው ፐብሊክ ሰርቪስና የሰው ሀብት ልማት ጽህፈት ቤት ኃላፊ ወይዘሮ መስከረም ሙለታ እንደተናገሩት የሰው ኃይል ስምሪትን በማመጣጠን አገልግሎት አሰጣጡን ቀልጣፋ ማድረግ የመልካም አስተዳደር ችግሮችን ለመፍታት ያለመ መሆኑን አንስተዋል። ደንብ ቁጥር 179/2017 ከከተማ እስከ ወረዳ የመንግስት መስሪያ ቤቶች ላይ ተፈጻሚ ሲሆን መምህራን፣ የጤና ባለሙያዎችና የሪፎርም ስራ ባከናወኑ የመንግስት መስሪያ ቤቶችን እንደማያካትት ተገልጿል። በሰው የመነገድና ሰውን በህገ ወጥ መንገድ ድንበር የማሻገር ወንጀልን በመከላከል ረገድ ህብረተሰቡ የበኩሉን ኃላፊነት ሊወጣ እንደሚገባ የንፋስ ስልክ ላፍቶ ክፍለ ከተማ ፍትህ ጽህፈት ቤት ገለጸ። የክፍለ ከተማው ፍትህ ጽህፈት ቤት በሰው የመነገድና ሰውን በህገ ወጥ መንገድ ድንበር የማሻገር ወንጀልን ለመከላከልና ለመቆጣጠር በወጣው አዋጅ ቁጥር 1178 ዙሪያ ግንዛቤ ማስጨበጫ መድረክ አካሂዷል። የክፍለ ከተማው ፍትህ ጽህፈት ቤት ኃላፊ አቶ ሙሉጌታ አብዩ ህገ ወጥ የሰዎች ዝውውር ላይ አምራች የማህበረሰብ ክፍሎችና ወጣቶች በዋነኛነት ተጠቂ መሆናቸውን አንስተዋል። በንፋስ ስልክ ላፍቶ ክፍለ ከተማ የጎርፍ አደጋ ስጋትን ቀድሞ ለመከላከል ውጤታማና ቅንጅታዊ ስራ ማከናወን ይገባል ተብሏል። በአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር መስፍን አያሌውን ጨምሮ ሌሎች አመራሮችና ባለሙያዎች በተገኙበት በቅንጅታዊ አሰራርና በቅድመ አደጋ መከላከል ዙሪያ ውይይትና የመስክ ምልከታ ተደርጓል። በአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር መስፍን አያሌው እንዳሉት የጎርፍ አደጋ ስጋት አካባቢዎችን ቀድሞ በመለየት በተቀናጀና በተናበበ አሰራር የጎርፍና የመሬት መንሸራተት አደጋዎችን መከላከል አለብን ሲሉ ተናግረዋል። የንፋስ ስልክ ላፍቶ ክፍለ ከተማ ስራ አስኪያጅ ጽህፈት ቤት ኃላፊ ወይዘሮ አለም አዝብጤ በበኩላቸው አስተዳደሩ ተቋማትን በማስተሳሰር የጎርፍ ስጋት ቦታዎችን በመለየት በትኩረት እየሰራ ነው ብለዋል።
ውድ የላፍቶ ኦንላይን ቲቪ ተከታታዮቻችን አብራችሁን ስለሆናችሁ እናመሰግናለን። ዝግጅታችን አሁንም እንደቀጠለ ነው። ለዝርዝር ወደ ያዝነው ዜና እናልፋለን። የንፋስ ስልክ ላፍቶ ክፍለ ከተማ ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽፈት ቤት በ2017 በጀት ዓመት በመጀመሪያ 6 ወራት ህብረተሰቡን በማስተባበር ከ112 ሚሊዮን ብር በላይ በአይነትና በጥሬ ገንዘብ በመሰብሰብ የአካባቢ መሰረተ ልማት ስራ ላይ ማዋሉን አስታወቀ። ዘገባው የውብሸት አሸናፊ ነው፣ እንደሚከተለው አዘጋጅቶታል። የክፍለ ከተማው ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽፈት ቤት ኃላፊ ወይዘሮ እቴ ማርጌታቸው ከላፍቶ ኦንላይን ቲቪ ጋር በነበራቸው ቆይታ ጽፈት ቤቱ በበጀት ዓመቱ የመጀመሪያ ግማሽ ዓመት ህብረተሰቡን በማስተባበር ከ112.4 ሚሊዮን ብር በላይ በአይነትና በጥሬ ገንዘብ በመሰብሰብ ለአካባቢ መሰረተ ልማት ስራ ማዋሉን ገልጸዋል። በበጀት ዓመቱ ለመሰረተ ልማት ህብረተሰቡን አስተባብረን ያሰባሰብነው ከ112.4 ሚሊዮን ብር በላይ በጉልበትም በአይነት በፕሮጀክትና በጥሬ ገንዘብ አሰባስበን ለዚህ የልማት ስራ ማዋል ችለናል ማለት ነው። የመሰረተ ልማት ስራም የሀብት አሰባሰብም እንደ ንፋስ ስልክ ላፍቶ ግንባር ቀደም በመሆን 35% የመንግስት ማቺንግ ፈንዱን በትልቁ የወሰድነው እኛ ነን ከሌሎቹ ክፍለ ከተማ። በዚህም ህዝቡ ተጠቃሚ ሆኗል ማለት ነው። እንግዲህ ጥሩ የሰራ ጥሩ ይጠቀማል ማለት ነው። ጥሩ ስለሰበሰብን 35%ቱን የተሻለ ከተማ አስተዳደሩ ከመደበው ማግኘትና ለልማት ማዋል ችለናል። በዚህም ደግሞ በ6 ወር አፈጻጸማችን በበጎ ፍቃድ ዘርፉም በመሰረተ ልማት ዘርፉም ጥቅል በሁሉም ደረጃ የተሻለ በመሆን አንደኛ በመሆን ዋንጫ ወስደናል ማለት ነው። ህብረተሰቡ የሚያነሳቸውን የልማትና የመልካም አስተዳደር ጥያቄዎች ቀድሞ በመለየት በርካታ የልማት ስራዎች የተሰሩ መሆናቸውንም ተናግረዋል። በዚህም ባሰባሰብነው ሀብት በርካታ የተሰሩ የልማት ስራዎች አሉ። በተለይ ወደ 13 አይነት ፕሮጀክቶችን ነው የምንሰራው። ከዚህም የመጀመሪያው የሰቤዝ ስራ ነው። በዚህ እስካሁን ባለን ጊዜ 24.5 ኪሎ ሜትር ሰቤዝ መስራት ችለናል። ኮብል ጥገና ወደ 17.3 ኪሎ ሜትር ኮብል ጥገና ሰርተናል። ወደ 61 ካልቨርት ሰርተናል። በተመሳሳይ ደግሞ ማህበረሰቡ ከአንዱ ወደ አንዱ ቦታ ለመሻገር ሲቸገርባቸው የነበሩ ቦታዎች ላይ ትንንሽ ወንዞች ላይ አነስተኛ ድልድይ 5 አነስተኛ ድልድይ ሰርተናል። የተለያዩ የቀበሌ ቤቶች በዛ ያሉበት አካባቢ የጋራ መጸዳጃ ቤት የሌላቸው አካባቢም ደግሞ እሱንም እያስተባበርን ወደ 4 የጋራ መጸዳጃ ቤቶችን መስራት ችለናል ማለት ነው። ከዚህም ባሻገር ደግሞ ቱቦ ጥገና፣ ቱቦ ቀበራ፣ የቴራዞ ንጣፍ ስራ ወደ 7.5 ኪሎ ሜትር ሰርተናል። እንዲሁም ደግሞ የድጋፍ ግንብ ወደ 3.5 ሜትር ኪዩብ በላይ የሚሆን የድጋፍ ግንብ መስራት ችለናል ማለት ነው። በተሰሩ የልማት ስራዎች ላይ ከተቋማት ጋር የነበረው ቅንጅት የተሻለ መሆኑን የጠቀሱት ወይዘሮ እቴማር ሊስተካከሉ የሚችሉ ውስንነቶች እንዳሉም ጠቁመዋል። በተጨማሪም የህዝቡን ፍላጎት መሰረት ያደረጉ የልማት ስራዎች ቀጣይነት እንደሚኖራቸውም ገልጸዋል። ከውሃና ልማትና ተመሳሳይም በተለይ መሰረተ ልማት ሲባል እንግዲህ መንገድ ብቻ አይደለም፣ የንጹህ መጠጥ ውሃ አቅርቦት አለ፣ የሲወሬጅ አለ። እነዚህ ኮብሉ ከተነጠፈ በኋላ መልሶ ኮብሉን አንስቶ እነዛን ለመስራት የሚደረጉ ጥረቶች አሉ። እሱንም ተነጋግረን ተናበን ለመሄድ ጥረት እየተደረገ ነው ያለው። በተለይ በዚህ በጀት ዓመት አሁን ከ6 ወር በኋላ መድረክ በከተማ ደረጃም ተፈጥሮ እሱን ተናቦ ለመሄድ ጥረት እየተደረጉ ነው። የተቆፈሩ ኮብሎች ቶሎ እንዲመለሱ ግምት ወጥቶላቸው በግምቱ መሰረት ገንዘብ አስገብተው እነሱ ቶሎ እኛም እያጠናቀቀን እንድንሄድ ለመስራት ጥረት እየተደረገ ነው። ግን 100% በሚባል ደረጃ ደግሞ አይደለም። ተወሰኑ የሚቀሩ ነገሮች አሉ። እሱን አሁን ካለው ከወቅቱም ጋር ተያይዞ ዝናብም ነው ጎርፍም ነው ለሌላ ችግር ማህበረሰቡን ስለሚያጋልጥ የመልካም አስተዳደር ችግር ስለሚፈጥር ፈጥነን እሱን እያስተካከልን መሄድ ከኛ የሚጠበቅብን ይሆናል ማለት ነው። ጥቅል የመሰረተ ልማት ስራው ግን አሁንም ይቀጥላል። የሚሰሩ የልማት ስራዎች ደረጃቸውን ጠብቀው ለረጅም ጊዜ አገልግሎት እንዲሰጡ ህብረተሰቡ በባለቤትነት ሊጠብቃቸው ይገባል። ላፍቶ ኦንላይን ቲቪ ዝግጅታችን አሁንም ቀጥሏል። አብራችሁን ስለሆናችሁ ከልብ እናመሰግናለን። በቀጣይነትም ፎቶ ዜና ወደ እናንተ ይደርሳል።
ተመልካቾቻችን አሁን ደግሞ ወደ ላፍቶ ቅኝት እናልፋለን። በዝቅተኛ የኑሮ ደረጃ ላይ ለሚገኙና የዕለት ምግባቸውን ማግኘት ለማይችሉ ዜጎች በአዲስ አበባ 36 የምገባ ማዕከል የተቋቋሙ ሲሆን ከነዚህ ውስጥ በንፋስ ስልክ ላፍቶ ክፍለ ከተማ የሚገኘው የተስፋ ምገባ ማዕከል አንዱ ነው። ማዕከሉ በግል ባለሀብት በሆኑት ሙኒር ሀይረዲን የሚደገፍ ሲሆን በቀን 500 ዜጎችን ይመግባል። ተመልካቾቻችን የዛሬው ላፍቶ ቅኝት እዚህ ማዕከል ላይ ያተኩራል። አለኛ ዘነ እንደሚከተለው አዘጋጅቶታል። አብራችሁን ቆዩ። ሰላም ጤና ይስጥልን። አበራሽ አጀማ እባላለሁ። የተስፋ ብርሃን ቁጥር 6 ምገባ ማዕከል አስተባባሪ ነኝ። እንኳን ደህና መጣ። ተስፋ ብርሃን ቁጥር 6 በቀን 500 ዜጎችን የሚመግብ ምገባ ማዕከል ነው። አጠቃላይ ስራውን ደግሞ ውስጥ ገብተን እናየዋለን። ይሄ ምግብ የሚቀርብበት ቦታ ነው። ያው እንጀራ ከውጪ ታዞ ስለሚመጣ ከ2 ሰዓት እስከ 3 ተኩል እንጀራው እንዲገባ እናደርጋለን። እንደምታዩት እንጀራው ገብቷል። ለ500 የሚሆን እንጀራ ነው ከውጭ ያዘ የምናስገባው። 500 የሚሆን እንጀራዎች አሉ ማለት ነው አሁን ላይ። ይሄ ደግሞ የተመጋቢዎች አዳራሽ ነው። ወንበሮቹ በጣም ጽዱ ናቸው። በቀን 500 ዜጎችን አስቀምጦ መመገብ የሚችል አዳራሽ ነው። አዳራሹ እንደምታዩት ሰፊ ነው። ተስፋ ብርሃን ቁጥር 6 ምገባ ማዕከል በስሩ 13 ሰራተኞች አለው። 2 ጥበቃ፣ 1 አስተባባሪ፣ 1 ስቶር ኪፐር እና 9 መጋቢ እናቶች ነው ያለው። የሚሰራው ስራም ደግሞ እዚህ ውስጥ ማለት መጋቢ እናቶቹ 9ኙ የወጥ የማብሰል ስራ ይሰራሉ። እንጀራ እንዳሳየዋችሁ ከውጪ ነው ይመጣልን። ወጡ ግን እዚሁ ጋር ነው የምንሰራ። አዝቤዛ በየ2 ሳምንቱ ይገባልናል። ያን በመጠቀም ወጥ እዚህ ውስጥ እናበስላለን። የምሳ ሰዓታችን ከ6 ሰዓት እስከ 7 ተኩል ነው። በዛ ሰዓት የኛ ተጠቃሚዎች ይመጣሉ። እነዚህ ተጠቃሚ የምንላቸው ከወረዳ 2 ከወረዳ 1 እና እዚሁ አካባቢ የማርያም ሰፈር ነዋሪዎች ናቸው። በክፍለ ከተማ በወረዳ ሴቶችና ህጻናት ልየታ ተደርጎላቸው ወደዚህ ተቋም ይላካሉ። እኛም የመመገቢያ ኩፖን እንሰጣቸዋለን። ከኤጀንሲ ጋር በማውራት መጥተው ምሳቸውን በልቶ ይሄዳሉ ማለት ነው። ምሳው የሚበላ እዚህ ነው። ወደ ቤት ይዞ አይሄዱ። ህጻናት አሉ፣ አረጋውያን አሉ፣ ወጣቶችም አሉ። ወጣቶች ስንል ጉልበት ያላቸው መስራት የሚችሉ ሆኖ እያለ ግን በልጅ ተይዞ ያሉ፣ ቤት ተቀምጦ ምግብ ለመብላት በጣም የሚቸገሩ ሰዎች ያው ስራ እንሰራለን ቢሉ ሰው ስለማያስጠጋቸው ከልጅ ጋር ቤታቸው ሆኖ በቃ የምግብ እጦት ችግር የነበረባቸው ሰዎች በሴቶችና ህጻናት ልየታ ይደረግላቸዋል። ወደዚህ ተቋም ይመጣሉ። ምሳቸውን እዚህ በልቶ ይሄዳሉ። አቅማችን በቻለ መጠን በጣም ንጹህ እንዲሆን ነው የምንፈልገው። ያው ምግብ ቶሎ የመበላሸት ነገር አለው። ስለዚህ እኛ በቻልነው አቅም በጽዱ ምቹ በሆነ አሰራር ነው ሰርተን ለማቅረብ የምንሞክረው። ቆንጆ ነው። ማንም ሰው አይቶ መገመት የሚችል ነገር ነው። እንደምታዩት በጣም ጥሩ የሚባል ነው። መቼም ለምኖ ውጪ ላይ ከመብላት እንዲህ ምቹ የሆነ ቦታ ላይ ንጹህ የሆነ ምግብ ቀርቦልን እንደመብላት ደስ የሚያሰኝ ነገር ስለሌለ ጥሩ ነው ብለን ከምናነሳው ነገር መሀል ነው ማለት ነው። የላፍቶ ኦንላይን ቅኝትን በጣም እያመሰገንን ምገባ ማዕከሉን አሰራሩንና እንዴት ተጠቃሚዎችን ሰርቭ እንደሚያደርግ እያሳየናችሁ ነበረ። ጤና ይስጥልን ተመልካቾቻችን። በላፍቶ ኮሙኒኬሽን እየተዘጋጀው ወደ እናንተ የሚደርሰው የላፍቶ ኦንላይን ቲቪ የዛሬው ዝግጅታችን ይህን ይመስል ነበር። ለአብሮነታችሁ እናመሰግናለን።
የላፍቶ ኦንላይን ቲቪ ስርጭትን በድረገጻችን www.lafto.com፣ በፌስቡክ ገጻችን ላፍቶ ኮሙኒኬሽን፣ በዩቲዩብ ቻናላችን ላፍቶ ኮሙኒኬሽን፣ በቲክቶክ አካውንታችን ላፍቶ ኮሙኒኬሽን እንዲሁም በተለያዩ የማህበራዊ ሚዲያ አካውንቶቻችን ዝግጅታችንን እንድትከታተሉ ጋብዘናችኋል። እናንተም አስተያየቶቻችሁን በፌስቡክ ኢንቦክስ አድርሱን። በያላችሁበት ሰላም